ሄድኩና ይህን ትዕቢተኛ ማንቁርቱን ይዤ ስሚ ማንቁርቱን ይዤ በተስታ ግጥም አድርጌ ስመታው እዛ በደርቱ ብድግ አድርጌ አነሳሁልሽና ኳስ ታውቂያለሽ እንደ ጥቤ እያንጠበጠብኩ ወደ ላይ ላኩትልሽና ሲመለስ የሚቀበርበትን ቦታ ስፈልግ የሆነ ቦታ አገኘሁልሽና እዚህ ውስጥ ቀብሬልሻለሁ። ቀብሬ ሁሉ ግድያለሁ እዚህ ውስጥ ልሻለሁ። ለነገሩ ትዕቢተኛ ሲቀጣ እንዴት ደስ ይለኛል መሰለክ። ቢራ አዝዣለሁ። ቢራው ይቅር አስተናጋጁን ይቅር ብያለሁኝ፣ ግድያለሁኝ። በቃ አሁን ደግሞ ሂጂ እደግመዋለሁ። ሬሳ ደግሞ ይመታል እንዴ? ድጋሚ ይመታል። ሬሳ ድጋሚ ይመታል። በቃ እደግመዋለሁኝ። በቃ ከዚህ በላይማ ይበዛበታል። ጋሽ እውነት ነፍሰዋለች? እውነት ይናገራሉ? እውነት ተርፈዋል? ጋሽ ተረፉ? ምን ሆንኩ? እኔማ እኮ እንደዛ እኮ እንደ ኳስ እኮ ብድግ እያደረገ እያነሳ ሲያፈርጦት እኮ ይተርፋሉ ብለን እኮ አላሰብንም ነበር። በዚህ ላይ ደግሞ እኮ አንድ ሲወረውረት እኮ የቀዩት ድስት ውስጥ እኮ ነው የከተቱት። አቤት እኮ አጥንት ነው የመሰለኝ። አቤት እንግዲህ ልጅ ሰው ወሬ ደግሞ የቀዩት ብረት ድስት ውስጥ ነው፣ አልጫ ውስጥ አይደለም። አልጫ ውስጥ ነው። በስመ ሰው ብርቱ ድመት ጠንካራ አለ። እንደገና እኮ ዘሎ እኮ ሲመታውት እኮ ጥርሶትን አርግፎታል። ጥርሴን እኮ አይደለም አኛርግ ስበለው እኮ የኔ ጥርስ እዛው ስለቀረ እንጂ መቶኝ እኮ አይደለም። ተደብድበህ ነው እንደ የመጣኸው? እንደ እኔ አድርጌ ነክሻለሁ። አልተመታሁም። አድርጌ ነክሻለሁ። ስነክሰው ነው ጥርሴ እዛ ውስጥ የቀረው እንጂ በፍጹም አልተመታሁም። የሚገርመው እኮ ደግሞ እግሩ ስር ወድቆ ማረኝ ሲሉት ጭካኔ አይገርምም? አቤት ይኸውልሽ እኔ ልመና ነው እግሩ ላይ ወድቄ በቁርጭምጭሚቱ በኩል አዝጋሪ ላይ የበላሁትን ቅርጥፍ አድርጌ በልቼዋለሁ እኮ። በዚህ ላይ እኮ ዘሎ እኮ በጫማ ሲመታውት አይኖትን አጥፍቶታል አይደለም? ይኸውልሽ እንግዲህ አቤት እንዲህ ስል ያገኘኝ አንዱን አይኔን አይደለም ያገኘኝ፣ ሁለቱን እርግጥ አግኝቶን ቢሆን ኖሮ እንትን ብያለሁ። አሁን አንተ አስተናጋጁ አይደለም? ነኝ እኮ። ታዲያ አሁን ሁለቱ አይኔ ቢጠፋ አንተን እለያለሁ እኮ። ዝም ብለህ ግን አታውራ ወሬኛ። እሺ ቆይ ይሄ ሁሉ ስትደበደብ አጸፋም የለም? እኔ ንግሩ ብጭርጭር አድርጌ እንደገና ደግሞ እዚህ ድረስ ሰድቤዋለሁ። ስድብማ ጠጥቶታል። ስድብማ ቢሆን እንደ ስድብ ቢሆን አጠጥቼዋለሁ።